በአሰቃቂ ሁኔታ የገደለው ግለሰብ በሞት እንዲቀጣ ተወሰነ። ያሳዝናል በጣም እና እኔ መናገር የምፈልገው እኔ እህታችሁ አይደለሁም። እች ህፃን ልጃችሁ አይደለችም። የት ሄደ? አገር አይደለም ባህር ዳር መኖር አልችልም ማለት ነው። እናንተ እኮ ነው ያገለግልኩት ለቤት ጠባርቄ እኔ ጎንደር ተወልጄ ባድግ አገሬ ነው ባህር ዳር እና የት ሄዳችሁ? የት ሄዳችሁብኝ? እናቶቼ ፍረዱኝ፣ እናቶቼ ፍረዱኝ። አብዛኛው በእርግጥ ተሸፋፍኖ ለማስቀረት ጥረት ተደርጎ ስለነበር የባህር ዳር ህዝብ አብዛኛው የሰማ አይመስለኝም። እና የት ሄዳችሁብኝ? ፍረዱኝ። ትልቅ ተስፋ ሰጣችሁኝ እህቶቼ፣ ጓደኞቼ፣ ከሀገር ውጭም ከሀገር ውስጥም ያላችሁ የኢትዮጵያ ህዝብ እናንተ ፍረዱኝ። አሁን ወቅቱ የጾም ወቅት ነው። በተለይ ተዋህዶ እምነት ጸሎት አድርጉልኝ። ፍትህ ከእግዚአብሔር ነው ከሰው አይደለም። እና ሌላ እምነት ተከታዮች ጸሎት እንድታደርጉልኝ እፈልጋለሁ። ፍትህ ማግኘት እፈልጋለሁ። ሰራተኛዋ ልብሱ ላይ ደም አየች። እኔም አይደለሁም ያየሁት፣ ባይዘ ሰራተኛ ነው ያየችው። ከዛ አይታ አልነገረችኝም፣ ሰራተኛዋ ማለት ነው። ሐሙስ ጠዋት ሰውነቷን ጧጧቱ ላይ ሻወር ይገባሉ፣ ባይዘው ታጥባ ማማ አለችኝ። እንዲህ ልቀባት ስል ሰውነቷ ቀልቷል እዚህ አካባቢ። ከዛ ደነገጥኩኝና ሰራተኛዋ ረሂማ ትባላለች። በወቅቱ ረሂማ አልኳት፣ እንዴ ልጄ ምን ሆነ ሰውነቷ አይቀለው ለምን ሳትነግሪኝ አልኳት ማለት ነው። ዋዚን አልቀባሻትም ምናምን አልኩኝ። ምን አለችኝ? ባባ አለችኝ፣ አሁን ጸጉር አስገባ አለችኝ። ልጄ አሁን እዚህ ነው ጸጉር ያስገባው። ከዛ በቃ እንትን ማለት አልቻልኩም፣ ማመን አልቻልኩም ይሄን ነገር። ልጅቷም ተይ እንደዚህ አትገምች ትለኛለች ሰራተኛው። ከዛ አቁሚያት እኔን እያየሽኝ ንገሪኝ አልኳት። የምን ጸጉር? የኔን ጸጉር ነው አሁን የምትለኝ? የኔን ጸጉር ቆርጦ አስገባ ነው የምትለኝ አሁንም ማለት ነው። ማለት በምን መንገድ እንትን ልበለው? ከዛ ትምህርት ቤት ከሚሶቹ ጋር ተግባባለች። አንድ ሚሳሌ ዳይሬክተሯ ጠርቻት ትምህርት ቤት ጠዋት ሳደርሳ ልጄን ፍርድ ቤት ችሎት ነበረኝ። በዚህ በቀለብ የልጆች ቀለብ እየጠየቁ ሚስ እባክሽን ልጄ እንዲህ ትለኛለች። ማለት በፍጹም ማልገምተው ነገር ነው። መገመትም አልችልም፣ ማሰብም አልችልም። ይሄንን ነገር የፈለገ ብትሆን አንተ የፈለገ ዱርዬ ብትሆን የፈለገ ብትሆን ልጅክ ላይ ይከብዳል። ብዙ ምን ሰማቸው አሉ በታሪካ አባት ልጅ እንደፈረ ብዙ አለ ኢትዮጵያ ውስጥ። ግን የ6 ዓመት ልጅ በዛ ላይ በጣም ኮልታፋ ነች። በዛ ላይ በጣም ነው የምትወደው። አይዶን ነው አላቅም። በጣም ነው የሚወዳት እሱ ራሱ ማለት ነው። አልገመትም። ከዛ እባክሽን እስቲ ቀስ ብለሽ ከዛ እሷ ቢሮ አስገብታ ቀስ ብላ ጠየቀቻት። ተቀነ እኔ ማለት የሆነ ነገር ሆንኩኝ። ፍርድ ቤት ሄጄ መጣሁ ወዲያው ማለት ነው። ከዛ ወዲያው የግል ክሊኒክ የህፃናት ወሰድኳት እዛው ቡልቡላ። ልጄ እንዲህ ትለኛለች ዶክተር እባክሽን ማለት አልገምትምም አላምንምም። እንደው ይሄን ነገር ምታቂ ከሆነ ለይተሽ ምታቂ ከሆነ ቼክ አርጊልኝ ያልኳት። እኔን አስወጥታ ልጄን አናገረቻት። አልተግባቡም፣ ኮልታፋ ስለሆነች አይገባም ቃላቷ የምታወራው። እንደው የሆነ ሙከራ አለ አለች። አሁን ቀጥ ብለሽ ጋንዲ ይዘሻት ይቻለች። እዚህ ይዣት ሄድኩት ሐሙስ ማታ ነበር። ቀጥታ ዓርብ ዕለት ጋንዲ ይዣት ሄድኩኝ ጠዋት። ልጄ እንዲህ ትለኛለች። ከዛ ውስጧ ላይ ለካ ኢንፌክሽን ፈጥሮ እንትኖች ነበሩ ፈሳሾች ምናምን መምጣት ጀምረዋል ኦልሬዲና አዩትና ትልቅ ናቸው ዶክተሩ። የሆነ ፈሳሽ አለ ለማንኛውም አንቺ ውጭ ሆኝ ያሉኝ። እዛ አካባቢ ፖሊሶች አሉ እዛው ግቢ ውስጥ። በቃ እኛል አሉ ፖሊሶቹም ከዶክተሩ ጋር ሆኑ። እኔ ውጭ ጠብቅ ያሉኝ። ምርመራ ተደረገ ምናምን። ማንም ሰው ለኔ የሚነግረኝ ሰው አጣሁ። በቃ ሙሉ ለሙሉ እንደተደፈረች ነው። በምን ትደፈር የተነገረኝም ነገርም ማለት እኔ እየጠበቅኩኝ ነው። በቃ አለቅሳለሁ። ፖሊሶቹ ተረጋጊ ላይሆንም ይችላል ተረጋጊ የሚል እኔ ማረጋጋት እንትን ጀመሩ ማለት ነው ፖሊሶቹ። ከሆነ ግን እገለዋለሁ በቃ እያልኩኝ ይዝታለሁ። አይ ተረጋጊ የሚል ነገር እንትን አሉ። ውጤቱን ለኔ ያልተነገረኝም
ያው የወንጀል ሲሆን ለፖሊስ አይደል የሚሰጠው። ምርመራ ተደረገ። ብዙ ምርመራ አደረጉላት። ሴትዮ እያስቸገረችኝ ነው። እኔ በጣም ችግር ውስጥ ነው ያለው። ሽንት ቤት ነኝ ያለው። ወደ ውጭ ወጥቼ ማብራት አልችልም። አሁን ራሱ ጠዋት ጀምራ ስልክ ካልክለ አሁን ራሱ ለምኜ ነው የሰጠች። አሁን ልትከለክል አንግዜ እባካችሁ ኢትዮጵያ ሆነች አንግዘኝ። ሌላ ቪዲዮ እንሰራለን። ኤጀንሲ ስደውል ኤጀንሲ ስልኩን አያነሳም። ያገናኝ አይደለም እሱ ምንም አይመልስም። ያስፈራች ነው የዚህ ሀገር ኤጀንሲ ደውላ እሷ እኔ ከዚህ ቤት መስራት አልፈልግም ወይ እቀይራለሁ ወይ ሀገር ይገባሉ ስል አስፈራረችና ከፈለግሽ ስሪ ካልፈለግሽ